ሰላም ጋይስ እንግዲህ አዞ ኤፍኤክስ ነኝ። እንግዲህ አዲስ ዩቲዩበር ነኝ። አበረታቱኝ፣ ላይክ ፎሎ እና ሼር እያደረጋችሁ እንግዲህ ቻናላችንን አሳድጉት። በጣም ብዙ ቪዲዮ ጸዴ ቪዲዮ ሰራላችኋለሁ። ኦኬ ሶ ዛሬ እንግዲህ የምናየው እንዴት ሃው ፍሪ የሆነ ባክ ቴስት እንዴት እንደምናደርግ ምንም አይነት ብር ሳንከፍል ነው የምናየው። ምርጥ ነው በጣም። እኔ አንድ በጣም የተመቸኝ ኤፍኤክስ ሪፕሌይ የተባለ አንድ ዌብሳይት ነው። መጀመሪያ ላይ እንግዲህ እዚች ጋር ሰርች ላይ እንሄድና ኤፍኤክስ ሪፕላይ እዚች ጋር እንደዚች ኤፍኤክስ ሪፕላይ .com ብለን ሰርች እናደርጋለን። ቆይ እስቲ እንደዚህ ሰርች ስናደርግ እዚች ጋር እንደዚህ ይመጣልናል ፊት ለፊት። እዚች ጋር እንደዚህ እነካዋለን። ሶ እዚች ጋር ጌት ስታርት ፎር ፍሪ የሚለውን እንነካዋለን። ምንም ነፃ ነው፣ ምንም አያስከፍልም። በጣም ቆንጆ ፕላትፎርም ነው። ከዛ ኮንቲኒው ዊዝ ጎግል ትሉታላችሁ። ሶ ኦልሬዲ እኔ ሳይን ስላደረኩ እንግዲህ እዚች ጋር አንጥቶልናል። ምንድነው ትንሽ እዚች ፕላትፎርም ላይ ሁለት ባክ ቴስት ካደረጋችሁ በኋላ ኦልሬዲ እንትን ያደርግባችኋል። አፕግሬድ አድርጉ ስለሚላችሁ አንደኛውን ትደልቱና ሶ አዲስ ባክ ቴስቲንግ ሴሽን ትሉታላችሁ። ሶ እዚች ጋር ስም ትጽፋላችሁ። እኔ አዞ ኤፍኤክስ ነኝ ስሜ አዞ ኤፍኤክስ እንላለን። ሶ እዚህ ጋር አካውንት ባላንስ ይለናል። እኔ ፐርሰናሊ ትንሽ አነስ ብታደርጉት ነው። እኔ ግን ዝም ብዬ በአሁኑ በ5000 እንገባለን። ለማምጃ ስለሆነ ትንሽ ዝቅ አድርጉት። ሰሌክት ቻርት ላይአውት ይላል። እዚህ ጋር ችግር የለውም። መጀመሪያ ግን ምንድነው ትሬድ የምታደርጉት ይላችኋል። ኢሮኤስዲ ምናምን የፈለጋችሁትን ትከታላችሁ። እኔ አሁን ጎልድ ማርኬት ነው ትሬድ ማድረገው። ኤክስዩ ዩኤስዲ ዩኤስ ዶላር እዚህ ጋር ሰሌክት ላይአውት ምናምን ችግር የለውም፣ እለፉት። ከዛ የሚጀምርበት ዳታ እኔ አሁን ላይ ያሰብኩትኝ ከሜይ 1 ጀምሮ እስከ ኢንዲንግ ዴዩ ደግሞ ያሰብኩትኝ እስከ ሜይ 24 ድረስ ነው። አይ ቲንክ ሜይ 24 ድረስ ሜይ 24 ድረስ ነው ያሰብኩትኝ። ኦኬ እናደርገዋለን። ከዛ ከጨረስን በኋላ እዚች ጋር ክሬት ሴሽን የምትለዋን እንነካለን። እዚች ጋር ያዘጋጀልናል። በጣም ቆንጆ ነው። ሶ እዚች ጋር እንትን እያለ ነው። ኦኬ እያዘጋጀልን ነው። ኦልሞስት ሬዲ ብሏል። ኦኬ ከፈተልን። እዚህ ጋር እንደምታዩት ከፍቷል። እዚህ ጋር እንደዚህ ይመጣልናል። ሶ አሁን ላይ እንግዲህ እኔ አሁን ትሬድ ማድረገው የአይሲቲ ሲልቨር ብሬድ ትሬደር ነኝ። ቀጣይ ላይ ከፈለጋችሁ ፉል ኮርስ ብላችሁ ኮሜንት ላይ ጻፉልኝ። አይሲቲ ፉል ኮርስ ብላችሁ ጻፉልኝ። አይሲቲ ሲልቨር ቡሌት ሙሉ ፉል ኮርስ ሰጣችኋለሁ። ለአሁኑ ግን እንዲሁ እኔ ስትሬድ ሳርክ ታይምና ሶ ከተመቻችሁ ፉል ኮርስ ብላችሁ ጻፉልኝ ኮሜንት ላይ። ሶ ፉል ኮርስ ሰራላችኋለሁ። ሶ እንደዚህ እናረጋታለን። ባኒ እንትን ሶ ማርኬት እንግዲህ እዚች ጋር ሊኩዊዲቲ ሌቭሎችን እናወጣለን። I think that's good. if liquidity time ይሻላል። ኦኬ ከዛ ጋቱ ፎር ሃወር ስዊንግ እናረጋቸዋለን። ሶ እዚች ጋር ስዊፕ ታደርጋለች ሊኩዊዲቲ። ሶ ማርኬትን ትንሽ ዝቅ አድርጉት። እዚህ ጋር ለመሰላችሁ በጣም በጣም ፍጥን እንዳይልባችሁ ጀስት እኔ 50 ሚኒት አድርገን ቀስ ብለን እንድንሄድ እናደርጋለን። ትንሽ ፍጥነት እንጨምርበት። በዚህ አጋጣሚ አንድ ነገር ልነግራችሁ የምፈልገው እዚች ጋር ቮሊዩም ብዙ ጊዜ ብዙ ትሬደሮች ቮሊዩም ኢንዲኬተር ተጠቀሙ። በጣም እኔ ሰጀስት አደርጋችኋለሁ። ምንድነው በቀላሉ ስነግራችሁ፣ ለምሳሌ አሁን እዚች ጋር ቮሊዩሙ ትልቅ ከሆነ ለምሳሌ እዚህ ጋር ብታዩ ቮሊዩሙ ትልቅ ከሆነ በጣም ብዙ ባይ አለ የሚለውን ያሳየናል። እዚህ ጋር በጣም ብዙ ሴል አለ። እዚች ጋር አይታችሁት ከሆነ በጣም ወርታች ይወርዳል። እዚች ጋር በደንብ አይታችሁት ከሆነ ትልቅ ነው እንትኑ ቮሊዩም። ስለዚህ እንደዛ እያያችሁ ብዙ ጊዜ አንደኛ በጣም እንትን ነው፣ በጣም አሪፍ ነው። ይሄ ቮሊዩም ኢንዲኬተር ተጠቀሙ። እኔ በጣም ሰጀስት አደርጋለሁ። ሶ እዚች ጋር ኦቢ ያለን አሁን በደንብ ስለማስረዳችሁ ብዙ አትጨናነቁ። ከለሯን ትንሽ እንቀይረው። ኦቢ
ሶ ኦቢ ያለን እዚች ጋር ከዛ ሰው ኦቢያችንን ካየን በኋላ 50 ሚኒት ላይ ወረድ ብለን እዚች ጋር ኦኬ እዚች ጋር ምርጥ የሆነ ማርኬት ስትራክቸር ሺፍት አለን። ትንሽ ለየት እንድትልላችሁ ከለር ልቀይርላችሁ እዚች ጋር ሶ እንደዚህ እናደርጋለን። ኦኬ ሶ እዚች ጋር ኤምኤስኤስ ኦር ኮች ማለት እንችላለን። ኦኬ ኮች ማለት እንችላለን። ኦኬ እዚች ጋር ማርኬቱ ይሄን ይመስላል። ሶ ትንሽ እዚች ጋር ማርኬታችን ኢንትሪያችን እዚች ዞን ላይ እናደርጋለን። ሶ እዚች ጋር ኢንትሪያችንን እዚች አካባቢ እናደርጋለን። ሪስክ እንደተመቻችሁ ማድረግ ትችላላችሁ። ሪስክ ቱ ሪዋርድ ያው እንደራሳችሁ አድርጉ። ኦኬ አሁን ኦርደር ብሎኬ አሪፍ ነው አይደለም የሚለውን ቼክ እያደረኩኝ ነው። ኦኬ አሪፍ ኦርደር ብሎክ ነው ያለን። ሶ 50 ሚኒት ላይ ነው እኔ ብዙ ጊዜ ቻርት ማድረገው። ትንሽ ዝቅ እናደርጋታለን። ኦልሞስት 3 to 7 ነው። ጀስት በደንብ ምርጥ አይ ሆፕ በጣም ምርጥ ኢንትሪ እንደሚሆን። ትንሽ ዝቅ እናድርጋት። አይ ቲንክ የቱ ጋር ነው አይታየኝም። ኦኬ እዚች ጋር ጋይስ እዚች ጋር ታታለን። ኦኬ ሌትስ ጎ ሶ ኦኬ እናያለን። ኦኬ ማርኬት ሄዳ አሪፍ ነው አሪፍ ሄደውልናል። እቺን ነገር ትንሽ ሰፋ አድርግላችሁ። ሶ ክሊር ፑሽ ነው ያደረገው። በጣም ምርጥ ማርኬት ነው። እዚች ድረስ ማርኬት በጣም ምርጥ ትሬድ ነበረ። ዩት ትሬዱን በጣም ቆንጆ ትሬድ ነው። ዩት ወረደ ወጣ ወረደ ትንሽ ማኒፕሌት ካደረገ በኋላ በደንብ ነው የወረደው። ኦልሞስት አሁን ይሄን ትሬድ እዚህ ጋር ከፈለግን ፕሌስ ኦርደር አድ ኦርደር ማለት እንችላለን። እኔ ጀስት ዝም ብዬ ነው የገባሁት፣ ግን ለምሳሌ እዚች ጋር ሳይድ እንልና ባይ ኦር ሴል እንመርጣለን። ከዛ እዚች ጋር ስቶፕ ሉስ እንመርጣ ጋይስ አንዴ ሶ እዚች ጋር ፕሌስ ኦርደር ብለን እዚች ጋር ፖዚሽን ሳይዝ አይ ቲንክ ሎት ሳይዝ እንመርጣለን። ወይም ከዛ እዚች ጋር ለምሳሌ 0.1 ሎት ምናምን ብለን እናስገባለን የፈለግነውን ሎት። ከዛ እዚች ጋር ኢንትሪ እዚች ጋር ስቶፕ ሉስ እናስቀምጣለን። እዚች ጋር ብቻ ያሉትን ነገሮች እንደዚህ ካስቀመጥን በኋላ እዚች ጋር ሴቭ ስንለው ኦልሬዲ ይገባልናል። ሶ እንደዛም ትሬድ ማድረግ እንችላለን። ጀስት እንደዚህ ትሬድ ማድረግ እንችላለን። በጣም ያበደ ትሬድ ነበር የወሰድነው። ኦልሞስት ስንት ፒፕ ማለት እንችላለን? ሶ እንለካው። ቆይ እስቲ ጀስት እዚህ ጋር ፒፕ ምናምን እንዴት እንደሚለካ ደግሞ ያው ቀጣይ ቪዲዮ ላይ ያሳያችኋለሁ። ሶ አይ ሆፕ በጣም ቆንጆ ቪዲዮ ነው ብዬ አስባለሁ። በጣም ይረዳችኋል። ምክንያቱም ብዙ ጊዜ ፍሪ ማግኘት ትንሽ ከባድ ነው። በጣም አሪፍ አይ ሆፕ ጥሩ ቪዲዮ የሰራሁላችሁ ይመስላል። የዛሬው ቪዲዮአችን ይሄን ይመስል ነበር። ይመቻችሁ። ባይ